አብዱላህ ነስሩ ማንቸስተር ነው ክብሬ የሊጉ መሰላል ንጉሱ ሲመጣ ሸኖና አርሰናል ብሏል። በጣም አሪፍ ተገጠሞች ተቀበሎች በሲቲ ስፖርት አብዱላህ ነስሩ ማንቸስተር ነው ክብሬ የሊጉ መሰላል ንጉሱ ሲመጣ ሸኖና አርሰናል ብሏል። በጣም አሪፍ ተገጠሞች ተቀበሎች በሲቲ ስፖርት Gatino cheva itahiti Uli musoja neguya wasa Uli student no musomesa Ulwalela kagoma nzeke nkubeka Dorgu na Bruno Fernandes Dorgu በዚህ ሰዓት ላይ ዶርጉ ኳስ ገባ ዶርጉ What a goal! የመከላከል እንትሩ ነው። አሁን አርሰናል አረጋው እስከባ ሁለተኛውን ጎል ዶርጉ ወሰወሰው ሮኬት ኤሌክትሪክ ማንቸስተር ዩናይትድ አገኛቸው ሙቡሞ አርሰናል ስጦታ ተቀብሎ ወዘወዘው ዙብሜንዲ ተሳሳተ ራያኑ ላስጠይቅ ወቀጣቸው ማንቸስተር ዩናይትድ ኤምሬትስ ላይ ጨዋታው ተመለሰ። የደቂቃ ሰይፎች በ6 ደቂቃ ውስጥ በአስደናቂ ሁኔታ ጨዋታው ተመለሱ። ቦንዛ ሙቡሞ ቦንዛ ማንቸስተር ዩናይትድ ቦናንዛ ጨዋታው አበደ። አይታችሁ ከሆነ 2-3 ጊዜ ነው አርሰናል የዚህ አይነት ስህተት ከ10 ወይም 15 ዓመታት በፊት ሚኬል አርቴታና ማይክል ካሪክ አርሰናልና ማንቸስተር ዩናይትድን እያሰለጠኑ ይገናኛሉ ብሎ ትንቢት ቢሰጥ ለማመን እጅግ አዳጋች ይሆን ነበር። ግን አሁን ሆኗል። ይህ ጨዋታ የትላንቱን የፈርጉሰንን ልጅ ማይክል ካሪክን ከአርሰን ቬንገሩ ልጅ ሚኬል አርቴታ ያገናኘ ባላንጣነትን ከዘመናት ጅረት የተረከበ ኃያል ፍልሚያን ያስታውሳል። አርሰናልና ማንቸስተር ዩናይትድ ያለፈ የስኬት ታሪካቸው በሊጉ አብሯቸው ባይዘልቅም ትዝታው ዘመናትን ተሻግሮ ዛሬ ላይ ይታወሳል። United and Arsenal timing for theirs to be a relevant rivalry again. ሁለቱ በኤምሬትስ ለተሰንበት አመሻሽ የሚያከናውኑት ጨዋታ ለብዙ ነገሮች ታዲያ ምላሽ አለው። አርሰናል ለባላንጣዎቹ ትክክለኛው የዋንጫው ቡድን እንደሆነና ለማንም እንደማይንበረከክ ለማሳየት ማንቸስተር ዩናይትድ ደግሞ ከሚንገዳገድበት የውጤት መንገድ ለመላቀቅና ሲቲ ላይ የታየው በላይነት ታይቶ በድንገት የሚጠፋ የመብረቅ ብልሽታ እንዳልሆነ ለማስመስከር ግን መረሳት የሌለበት ጉዳይ ግን ሁለቱም በተለያየ ጎዳና ላይ ሆነው ነው የነገውን ጨዋታ የሚያከናውኑት። አንደኛው የወቅቱ የአውሮፓ ምናልባት የዓለማችን ምርጡ ቡድን የትኛውንም ተጋጣሚ አወናብዶ በአየርም ይሁን በመሬት ግብ አስቆጥሮ የሚያሸንፍ፣ ሌላኛው ደግሞ የአሸናፊነት መንገድ ጠፍቶበት የተቸገረ ግን ባሳለፍነው ሳምንት ማንቸስተር ዩናይትዶች በጨዋታም ጎረቤቶቻቸው ላይ ኃያል ዱላን አሳረፉ። ድሉ ተራ ድል አልነበረም። ዩናይትድ የማጥቃት ናዳዎችን አውርዶ ፔፕና ልጆቹን ግራ ጋብቶ አሳምኖ አሸነፈ። መልእክቱ ታዲያ በወቅቱ ከማንቸስተር ከተማ ለንደን ድረስ ይሰማ ነበር። እናም አሰልጣኝ ሚኬል አርቴታ የካሪክ መምጣት አዲስ ሐሳብ ያመጣል፣ ያንን በማንቸስተር ደርቢ አይተናል፣ እናም ከባድ ጨዋታ ይጠብቀናል በማለት ሐሳቡን ሰጥቷል። ጊዜያዊው የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ከአርሰናል ጋር ለመጫወት ጓጉቻለሁ፣ እነሱ ባጫወታቸውና በስብስባቸው ጠንካራ ናቸው፣ በሊጉና በሻምፒዮንስ ሊጉ ያሉበት ቦታ በምክንያት ነው፣ ይሄ ትልቅ ፈተና እንደሆነ እናውቃለን፣ በቀላሉም አንመለከተውም ብሏል። ካሪክ ከዚህ ቀደም በጊዜያዊነት ማንቸስተር ዩናይትድን እየመራ በአርቴታ የሚመራው አርሰናልን 3-2 ማሸነፉም አይዘነጋም። እናም ዕለተ ሰንበት ኤሚሬትስ ስታዲየም ላይ የሚከናወነው ጨዋታ ቀጣዩን ምላሽ የሚሰጠን ነው የሚሆነው።